እንደኛ አካባቢ ይሄ ነገር ጎልቶ ይወጣ አይደለም ከማንንም ይሄንን አላየውም እንደኛ ማለት ነው ለዚህ እንድነሳሳ ያደረገኝ ትልቁ እንደዚህ ለው ነበር እኔ ጌታን በየትኛውም ነገር በህመም ቢሆን በሞት በደስታ በቃ በየትኛውም ነገር ላይ እኔ አይደለም እኔ ንግግሬ የለበስኩት ልብስ አሁን ከማን በሰው ማንነት ላይ ከፊት ባሻገር ቀድሞ የሰውን አይን የምስበው ምን ለብሰው ልብስ ነው ልብሳችን ላይ ነው የሚያርፈው አቤት ልብሷ ብለው ነው የሰውን ቁመናና ውበት የምናገሩት እና ከልብሴ ይልቅ አንተን ማሳየት ነው በየትኛውም ነገር ላይ በፊት ማለት ነው እና በዚህ ምድር ስኖር በሐዘን ቢሆን በደስታ በየትኛውም ነገር ላይ አንተን ብቻ ከፍ አድርጌ ማሳየት ስለምፈልግ መንፈስ ቅዱስ አንተ በኔ ላይ ከፍ ብለታይ ምናገረውን አለጣ ሰው ምትበሉትን አትጡ ብሎ ይጸልያል እኔ ግን ምናገረውን ነገር ያንተን ነገር ምናገረውን አለጣ ያልኩ በህይወት ዘመኔ ሁሉ ጸልያለሁ አባቴ ሞቶ እንዲያርጋል እድሉን አላገኘውም መድረክ እንደዚህ የለም አባታችን ጌታን ሳያውቅ ነው የታመመው ግን ወደ መጨረሻ አካባቢ ተደብቆ ሃርድ የሆኑ ቤተሰብ ልጆች አሉት በተለይ ኦርቶዶክስ አማኞች ናቸው ቄሶች ናቸው እነሱ በጣም እኛን ይቃወማሉ እና እሱን ንስሐ አስገብተነው ነው አባቴ ያረፈው እና የዛኔ እሱ ሞቶ አንድ አገልጋይ መጥቶ ለኔ እሱ ሳይሞት በፊት ታሞ ያለ እኔ እንደዚህ ራእይ አየሁኝ እና ያ አገልጋይ መጥቶ ከሌላ ቦታ ተጋብዞ መጥቶ ለኔ ልጆቹን ሁሉ ሄዶ ነካና አሁን ትልቅ ዛፍ ከዚህ ግቢ ሲወድቃ ያለው አለ አገልጋዩ ትልቅ ዛፍ ከዚህ ግቢ ሲወድቃ ያለሁኝ እና በዛ ቀን አለ አንቺ ላይ የእግዚአብሔር መንፈስ አለ እኔ አሁኑን ይሄ ልጄን ነፍሰ ጡር ነኝ እዛኔ እና አንቺ ላይ የእግዚአብሔር መንፈስ አለ እህቶቼ ወንድሞቼ ያሉ መጥቶ ነካኝና አንቺ ላይ የእግዚአብሔር መንፈስ አለ መንፈስ ቅዱስ እንደዚህ ይልሻል አለ ከዚህ ደቂቃ ጀምሮ የፈለገ ነገር ቢፈጠር ራስሽን ባትጠብቂና ብታለቅሽ ከምፈልገው በላይ ሁሉ ብትሆኚ መንፈሴን ከላይሽ ወስዳለሁ ይልሻል አለኝ ስለይ እንደነገጥኩኝ በቃ ማልቀስ የለብኝም አልኩ